በሌላኛው ወገን ተመሳሳይ ጥሪ ለመጥራት ህዝብን ለማታገል አጀንዳ ይዞ ለመውጣት ከማንም በላይ የተገደለ ማህበረሰቡ መስጂዱ የተቃጠለ የተሳደደበት ህዝብን የምንመራ ትናንትም ስንመራ የኖርን ሰዎች ነን። አፋር ላይ፣ ሶማሌ ላይ፣ ሌሎች የተለያዩ ቦታዎች ላይ 100% ሙስሊሞች ናቸው። ግን ጠቅላይ ሚኒስትር አብይ አህመድ እስላም ነው ይላሉ። ጠቅላይ ሚኒስትር አብይ አህመድ ፕሮቴስታንት እምነት ተከታይ ነው። እዛ ሀገር ላይ ያሉት እዛ ክልል ላይ ያሉት ቤተክርስቲያኖች ለኢትዮጵያን ክርስቲያኖች በእምነታቸው ሊሄዱ ሊሰሩ ሀገራችን ነው ብለው ሊያድጉ ሊለወጡ ሊሄዱ ቤተ እምነት ስለሚያስፈልጋቸው ሰርተዋል፣ ይጠቀሙበታል። ምርጫው ነው። ፕሮቴስታንት መሆን ምርጫው ነው። እስላም መሆን ምርጫው ነው። በደሴና በኮምቦልቻ መንገድ ላይ የ31 ሰዎች ህይወትን የቀጠፈው ያ አስከፊ የትራፊክ አደጋ የአላህ ስም ያለበት ቤተክርስቲያን ትኩረትን ስቧል። የመካከለኛው አውሮፓ ሀገር የሆነችው ሃንጋሪ ዋና ሰላም አለይኩም ወራህመቱላሂ ወበረካቱ ያላዘኑ ቸርን ሰላም ፍቅርቴና በያላችሁበት ባላድበር ጃማን የዛሬ ቪዲዮአችን ምርጥና ቆንጆ ሪአክሽን ቪዲዮችን ተመልከትን ከእናንተ ጋር ቆይታ የምናደርግ ይሆናል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ በማድረግ ሰፖርት ማድረጋችሁ አሁን በቀጥታ ወደ ዛሬ ጉዳያችን እናልፋለን። ወደ መጀመሪያው ቪዲዮአችን ስናልፍ እንግዲህ ወደ ውጭ ሀገር ሂጂ ያልፍልኛል ያለችው ህይወት እንግዲህ በሐረጉ በመኪና አደጋ አጣለች። እስኪ ቪዲዮ እንመልከት። በደሴና በኮምቦልቻ መንገድ ላይ የ31 ሰዎች ህይወትን የቀጠፈው ያ አስከፊ የትራፊክ አደጋ መላው ሀገርን በሐዘን ማቁሰሉ ይታወቃል። ነገር ግን ከአደጋው በስተጀርባ የእያንዳንዱ ሰው የራሱ የሆነ ያልተሰማ ጥልቅ ታሪክ አለው። ከእነዚህ መካከል የብዙዎች ልብ የሰበረው የአንዲት ወጣት ረግፎ የቀረው ታላቅ ተስፋ ነው። ይቺ እህታችን በምስሉ ላይ የምትመለከቷት ወጣት ቤተሰቦቿ የተሻለ ነገር ለመፍጠር ወደ አረብ ሀገር ሄዳ ለመስራት ቪዛዋንና የጉዞ ትኬቷን ቆርጣ ጨርሳ ነበር። ወላጆቿ የመጨረሻ ስንብት አድርጋ የተሻለ ነገር አልማ ወደ አዲስ አበባ በመጓዝ ላይ ሳለች በአስከፊው አደጋ ህይወቷ ሊቀጠፍ ችሏል። የቅርብ ወዳጆቿ ነገም ባህር ማዶ ሆዶ ያቀደችው ተስፋ ዛሬ ሀገር ላይ ቀረ እያሉ በከባድ ሐዘን በእንባ ገልጸውታል። 31 ይሁን እንጂ ከ30ዎች የበለጠ የነገ ተስፋዎችን ያዘለ የብዙዎችን ተስፋ የቀጠፈው ያ አስከፊ የትራፊክ አደጋ ዛሬም ቢሆን እያስጨነቀን ይገኛል። ሐሳብ አስተያየት በኮሜንት አጋሩን። ፎሎ ማድረግ እንዳይረሳ። ቪዲዮ እንዳያችሁት እንግዲህ እጅግ በጣም ልብ የሚሰብር አደጋ ነው። እንግዲህ ሰሞኑን በተፈጠሩ የመኪና አደጋ ከ31 በላይ ሰዎች ሲሞቱ ከ29 በላይ ሰዎች እጅግ በጣም ከፍተኛ ተጎድተዋል ማለት ነው። ከነዚህም ከሞቱ ሰዎች መካከል እንግዲህ ፕሮሰሷን ጨርሳ ውጭ ሀገር ሄጄ ያልፍልኛል ያለችው አንድ እህታችን ህይወቷን ታጣቻለች ማለት ነው። እንግዲህ ለሁሉም አላህ እንዲመራቸውና እኛም እንግዲህ አላህ በሰላም ወጥቶ እንዲያስገባን ሁሌ ዱዓ ልናደርግ ይገባል የዛሬው መልእክቴ ነው። ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ የአላህ ስም ያለበት ቤተክርስቲያን እጅግ በጣም አነጋጋሪ ሆኗል። ቪዲዮ እንመልከት። የአላህ ስም ያለበት ቤተክርስቲያን ትኩረትን ስቧል። የመካከለኛው አውሮፓ ሀገር የሆነችው ሃንጋሪ ዋና ከተማ ቡዳፔስት ቤተክርስቲያን ውስጥ የሚገኘው የአላህ ስም የብዙዎችን ትኩረት ስቧል። በቡዳፔስት የሚገኘው ታሪካዊው የኢነር ሲቲ ፓሪሽ ቤተክርስቲያን አላህ የሚለው የአረብኛ ቃል የተቀረጸበትና ከኦቶማን ኢምፓየር ዘመን ጀምሮ ለዘመናት ተጠብቆ የቆየ ሚህራብ ይገኝበታል። ይህ ሃይማኖታዊ ቦታ በኦቶማን አገዛዝ ወቅት ወደ መስጂድነት ተለውጦ ሲያገለግል መቆየቱም ተነግሯል። ኋላ ላይም ዳግም ወደ ቤተክርስቲያንነት መቀየሩን የታሪክ መዛግብቶች ገልጸዋል። ይህ ቦታ መስጂድ በነበረበት ወቅት በውስጡ የነበረው ሚህራብን ጨምሮ በጉልህ የተጻፈው የአላህ ሱብሓነሁ ወተዓላ ስም ተጠብቆ ቆይቷል ነው የተባለው። በቤተክርስቲያኑ ይህ መታየቱ በርካታ ጎብኚዎች ይህንን ሃይማኖታዊ ቦታ እንዲጎበኙት አድርጓቸዋል ተብሏል። በተለያዩ የአውሮፓ ሀገራትና ሌሎች ከተሞችም በተመሳሳይ መልኩ በሃይማኖታዊ ቦታዎች ላይ እስላማዊ ምልክቶች መታየታቸው የተለመደ ነው። ቪዲዮ እንዳያችሁት እንግዲህ እጅግ በጣም ገራሚ ነው። እንግዲህ የአላህ ስም በቤተክርስቲያን ላይ አለ ማለት ነው። በዚህ በእኛ ሀገር ባለው ሁኔታ ላይ ደግሞ እንደምታዩት ነው። እንግዲህ ሙስሊም ክርስቲያን እያነቋቋሩ የተለያዩ የሃይማኖት አባቶች ለግጭት እየቀሰቀሱ እጅግ በጣም የሚያስጠላ ያለበት ሁኔታ ነው ያለነው እና ይሄ ነገር ከዚህ ልንማር ይገባል። ሁላችሁም ተሳስለንና የልዩነታችንን አስፍተን ልንኖር ይገባል። አሁንም መልእክቴ ነው ማለት ነው። ወደ ቀጣይ ቪዲዮአችን ስንመለስ እንግዲህ በሰሞኑ ኡስታዝ አቡበከር አህመድ ባለው ወቅታዊ ሁኔታ እንግዲህ ከነጃሽ ቲቪ ጋር የነበረው ቆይታ አለ። እንግዲህ በዛም ቆይታ ላይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድን በተመለከተ ሙስሊም ነው እያሉ የተለያዩ እምነት ያላቸው ሰዎች ይዘልፉታል። እስኪ ቪዲዮ እንከታተል። ጠቅላይ ሚኒስትር አብይ አህመድ እስላም ነው ይላሉ። ጠቅላይ ሚኒስትር አብይ አህመድ ፕሮቴስታንት እምነት ተከታይ ነው። ምርጫው ነው። ፕሮቴስታንት መሆን ምርጫው ነው። እስላም መሆን ምርጫው ነው። እስላምስ ቢሆን የሀገሪቱ ጠቅላይ ሚኒስትር መሆኑ ወንጀል ነበር? የኔ ሁልጊዜም ጥያቄ አብይም ይሁን መሐመድም ይሁን ፓስተርም ይሁን ወይም ደግሞ ከሌቄስም ይሁን እኔ
እዚች ሀገር ላይ እንደ ዜግነት የሚገባኝን ነገር ሰጥተውኝ በዜግነቴ ሳልሸማቀቅ ሳልገፋ እኩል መብቴ ተከብሮልኝ የሚኖርባት ሀገር እንድትኖር ነው የምጠይቀው የሚመራውን ሰው የፖለቲካ ድርጅትም ፓርቲም ይሁን መሪም ይሁን እሱ ባያዘው ስያሜ ትናንት በእምነታችን ፈተና ሲደርስብን እከሌ ክርስቲያን ነው እከሌ እንደዚህ እኮ ነው ብለን አውርተን አናውቅም ልንልም አንችልም የምንጠይቀውና የምናነሳው የፍትህ መጓደል የዜጎች መብት መገፋት አግባብ ስላልሆነ በዜጎች በአገራቸው ላይ ስለማይገባቸው ያ ክብር እንዲመለስ መስራት ነው ያን ስንሰራም ደግሞ አሁን ሁሉ ጊዜ ብለው ነገር አለ እኔ ዛሬ የምታገለው ስለ ሙስሊሙ መብት እንደ አማኝ እንደ አንድ የእምነቱ መምህርና እንደሚመለከተው ሰው ሙስሊሙ ላይ የሚደርሱት በደሎች እንዲነሱ ስጠይቅ የሙስሊሙ ብቻ በደል አይደለም አክሱም ላይ የተገፋው ዜጋ በአክሱም ላይ በሀገሩ በቀየው እንዳይሰግድ ሲከለከል እዚህ አፋር ወይም ደግሞ እዛ ሶማሌ ወይም እዛ ሐረር ወይም ደግሞ እዛ ሙስሊም አለበት የሚባል ቦታ ላይ ክርስቲያኑ እንዲበደል ወይም ኦሮሚያ ላይ እንዲበደል በፍጹም ያን በደል የመቃወም ቀድሞ የመቆም ኃላፊነት የኔ ያለብኝ ብዬ አምናለሁ በደል ነው ሌላ ስያሜ የለው ሁሉም ቦታ ላይ ሲፈጸም ሁሉም አካል ጋር ሲደረግ በእምነት ተለይቶ አንተ ላይ ሲተገበር ሌላው ላይ ደግሞ አላግባብ የሆነ ነገር ሲሰጠው ስታይ መቃወም የእምነት መገለጫው እስልምና ይሄ ነው ፍትህና ፍትሃዊነትን ከራስ ነው እንድትጀምር ቪዲዮ እንዳያችሁት እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ሌላ እምነት ተከታይ እንደሆነም መስረግጦ ኡስታዝ ነግሮናል እንግዲህ እሱ ሙስሊም ነው እንግዲህ እስላሞችን ይደግፋል በሚል የተለያዩ በተለይ ደግሞ የኦርቶዶክስ እምነት ተከታዮች እጅግ በጣም ጫና እያደረጉበት የሚገኝ ነው ጠቅላይ ሚኒስትሩና እንግዲህ እሱ ሙስሊም እንዳልሆነ ኡስታዝ በዚህ ጋር አብራርቶ ተናግሮታል ማለት ነው እንግዲህ ሙስሊሙ ቢሆን አላህ ብሎ ፍቀው ደግሞ የስተት የሚያስቀጣ ነገር እንዳልሆነ ላስገነዝብ እወዳለሁ ማለት ነው በቀጣይ ቪዲዮአችን ስታልፍ እንግዲህ ሙስሊሙ ያለበት ሀገር ክርስቲያን በነጻነት ይኖራል ሙስሊሞች ደግሞ በተወለዱበት ሀገር ይጨቆናሉ ያለው ኡስታዝ አሁንም እስኪ ቪዲዮ እንመልከት አፋር ላይ ሶማሌ ላይ ሌሎች የተለያዩ ቦታዎች ላይ 100% ሙስሊሞች ናቸው ግን እዛ ሀገር ላይ ያሉት እዛ ክልል ላይ ያሉት ቤተክርስቲያኖች ለኢትዮጵያን ክርስቲያኖች በእምነታቸው ሊሄዱ ሊሰሩ ሀገራችን ነው ብለው ሊያድጉ ሊለወጡ ሊሄዱ ቤተእምነት ስለሚያስፈልጋቸው ሰርተዋል ይጠቀሙበታል አሁን እኮ ስለ አፋር ክርስቲያን አይደለም እናወራ አፋርስ ክርስቲያን ኖሮ ቤተክርስቲያን አሰራም ስለተባለ አይደለም ከሌላ የአገሪቱ ክልል መጥቶ ቤተእምነቱን ሰርቶ በነጻነት አምልኮ ተከብሮ የሚኖርበት ሀገር ላይ እየኖርን አክሱም የተወለደ ትግራዊ የዛው የአካባቢ ተወላጅ መብቱ እኮ ነው ኢትዮጵያዊ ከመሃል ሀገር ሄዶ አክሱም ላይ ከሄደ እምነቴ ሙስሊም ነው ሀገሬ ላይ ነው ያለው ለሰራ ለለወጥ መጥቻለሁ እዚህ ሀገሬ ላይ ደግሞ ልጸልይበት ላመልክበት የሚችል ቦታ ይገባኛል መብቱ ነው ለተወለደበት እዛችሁ አፈር ላይ ለበቀለው ትግራዋይ መስጂድ አትሰራም አትቀበርም ሂጃብ አትለብስም ተብሎ ከሀገሪቱ ህግ በተለየ መልኩ አሁን ፈተና ሲደርስበት አሁንም ህዝባችን ያለ ነው በትግስት የትግራይ ሙስሊሞች አክሱም ተወላጆች መብታቸውን ማግኘት ስላለባቸው ከታች ያለው መዋቅር እስከ ላይ ያለው ፌደራል ስብና ጉዳይ ጠቅላይ ምክር ቤት ህግና ስርዓትን ተከትሎ ይሄ መብት እንዲከበር ጥያቄ መጠየቅ ነው ማህበረሰቡ ድምጽ ማሰማት ነው የተለየ ሌላ ነገር ይዞ አልወጣም አሁንም ቤተ ክህነትን አይደለም እየወቀሰ ያለው ወይም ደግሞ እየከሰሰ ያለው ይሄን ድርጊት የሚፈጽመው በቤተ እምነት ስም ተደርጎ የሚደረጉ ነገሮች ቤተ እምነቱን ልትቃወሙ የሚገባ የመብትን ማስከበር ስራው ላይ አጋዥ ሊሆኑ ይገባል ብሎ ጥያቄ ሊያነሳ ይችላል ከዛ ውጭ ሚዛን ሆኖ የሚቀርብ ነገር አይደለም አንተ እንኳን አይደለም እዚህ ሀገር ላይ አርሲ ላይ የተፈጠረውን ጉዳይ አይደለም ሳውዲ ላይ ስላለ እኮ ነው አክሱም መስጂድ ከተሰራ ሳውዲ መስጂድ ቤተክርስቲያን መሰራት አለበት ይላል አንዳንድ ጊዜ ሎጂካል መሆን አግባብ ነው ማለት የምታወራው ነገር አይደለም ለሰው ስታደርሰው ለአንተ ገብቶ ነው ወይ የምትናገረው የሚለው ነገር ሳውዲ ያሉ ክርስቲያኖች ቤተክርስቲያን ከፈለጉ ሳውዲ ሀገራቸው ላይ ጠይቁ ሀገራቸው ስለሆነ ያምልኩ ኢሚሬት ላይ እኮ ዱባይ ላይ የተሰራው ቤተክርስቲያን ለኢሚሬት ተወላጆች አይደሉም 100% ሙስሊም ናቸው ከሌላ ሀገር ለመጡ ለየትኛው እምነት ተከታዮች እንዱሱ የህንዱ ቤተ እምነት አለው ክርስቲያኑ የኛ ሀገር የኢትዮጵያ ኦርቶዶክስ ቤተክርስቲያን ተገንብቷል አገር ላይ እየሰሩ ሊለወጡ ሄደዋል ሰው ሀገር ላይ ሄደው ተከብረው ይኖራል ሰው እዚህ በአገሩ ላይ እንደዚህ አይነት ውርደት እንዲሸከም የሚወሰንበት ለምንድን ነው ሀገር ካለችበት የሀገሪቱ ሁኔታ ስለሚያሳስበን ሰላሙ ስለሚያስጨንቀን አብሮነትን እንዳይደፈርስ ስለምንጠብቅ ያንኑ እንኳን ይሄ ሁሉ ግልጽና በዚህ አይነት የሚያሳዝን በደል እየተፈጸመ ይሄ ህግና ስርዓት ተከትሎ መልስና እልባት እንዲያገኝ ነው ጥረት የሚደረገው እንጂ ህዝብን ተነሳ ተጫረስ ጠፍተሃል አይባልም እንዴት አንድ ሃይማኖት መሪ በዚህ ልክ ይሄዳል እንዴት በዚህ ልክ ይነሳል ነውር እኮ ነው አንዳንድ ጊዜ አንተ የሌለህን ነገር ለማምጣት ትናንት አንድ ጳጳስ የሚናገሩት ንግግር እየሰማሁ ነበር በኢትዮጵያ ታሪክ ላይ የተጨፈጨፈ እስላም የለም
አጼ ዮሐንስ የሚሆን ሌሎች አጼዎች ያደረጉት በደል የለም። አንተ ወይ ታሪክ አዋቂ ሆነ እዚች ሀገር ላይ ታሪክን የጻፉ ሙስሊም ያልሆኑ ሰዎች የጻፉትን ታሪክ እንኳን መለስ ብሎ ማንበብ የሃይማኖት አባትን ያክል የጵጵስና ማዕረግ ያክል የተሸከመ ሰው የሚያወራው ነገር አንደበቱን ቢያንስ ሊገራ የሚችልበትን ተግባር ማውራት ይገባዋል። ህዝብን ቢያንስ የግል ፍላጎቴንና ስሜቴን ለመግለጽ የሚፈልገውን ዓላማ ለማሳካትና ህዝብን ተነስ ብለህ ለመቀስቀስ የሐሰት ትርክትን እየፈጠርክና እያወራ ከእውነታውና ከታሪክ ውጭ በሆነ መልኩ ምድር ላይ የሌለ ነገርን እየፈጠርክ እንዴት ብለህ ነው ስለ ቦሩ ጉባኤ በየትኛው የታሪክ እውነታ ነው ልትክድ የምትችለው? የለም እኮ የምንሰማቸው ነገሮች ያሳፍራሉ። ስታወራም በእውነት በማስረጃ እና ደግሞ እውነት እንኳን ኖሮ እኛ የሞቱብንን ሰዎች የተገደሉትን የጠፋውን የፈረሱ መስጊዶቻችንን ጉዳይ ማህበረሰባችን ጋር ስናደርስ ጥንቃቄ ያደረግን ማህበረሰባችንም ስሜት ቀስቅሶ ሌላ ነገር እንዲያሄድ ለምን አገር ነው የሚጎዳው፣ ማህበረሰብ ነው የሚጋጨው፣ ፈተና ነው የሚደርሰው፣ እንዴት አድርገን ጉዳዮቹ ሃንድል ሊደረጉ እያልክ ተጨንቀህ ነው እኮ የምትሰራቸው። በደሉ ሳይኖርብህ ቀርቶ አይደለም እንዳልኩ አቅምም ሳይኖርህ ህዝብም ሳይኖርህ የምትጮህበትም ጉዳይ ሳይኖርህ ቀርቶ አይደለም። ይጠቅመናል ወይ? በዛ መልኩ ምን ሄድበት መስፈር አይጠቅምም። ለሀገር አይበጅም፣ ለሰላማችን አይበጅም፣ ለአብሮነታችን አይበጅም። ሀገር ፈርሷል። ብዙ ሀገራቶች ፈርሷል። የምናያቸው አይናችን ያይጠፉ ሀገራቶች አሉ። እንኳን በተለያየ እምነት ማንነት ውስጥ ነው አንድ እምነት ተከትለው እነሱ ማለት ዛሬ ድረስ ሀገር ሆኖ መቆም ያልቻሉት ለምንድን ነው? በርስ በርስ ጦርነት ውስጥ ገብተው ይሄ ቪዲዮ ላይ ያያችሁት ነው። እንግዲህ በተለይ ደግሞ በሶማሊያ ክልል እንዲሁም በአፋር የተለያዩ ሙስሊሞች ያሉበት ሀገራቶች እንግዲህ ቤተክርስቲያን ያላቸው ኦርቶዶክሶች በነጻነት እየኖሩ ይገኛሉ። በተለይ ደግሞ በትግራይ ክልል አክሱም በተለይ ሙስሊሞች በተወለዱበት አካባቢ የተጨቆኑ ነው እና ይህን ነገር አላግባብ እንደሆነ ያስረገጠበት ጉዳይ ነው። ስለዚህ አሁንም ቢሆን ሙስሊሙ ለነጻነት ወይም ደግሞ ለክርስቲያኖች ላይ ምንም የሚያደርገው ጫና የለም። ስለዚህ ክርስቲያኖች ሙስሊሞች ላይ ምንም አይነት ጫና አትፍጠሩ። አሁንም መልዕክት ላስተላልፍ እወዳለሁ። ወደ ቀጣይ ቪዲዮ ስናልፍ እንግዲህ ህዝብን ለማላቀስ እኛ አጀንዳ አላጣንም ይላል። አሁን በድጋሚ እስኪ ቪዲዮ እንመልከት። በሌላኛውም ወገን ተመሳሳይ ጥሪ ለመጥራት ህዝብን ለማታገል አጀንዳ ይዞ ለመውጣት ከማንም በላይ የተበደለ የተገደለ ማህበረሰቡ መስጂዱ የተቃጠለ የተሳደደበት ህዝብን የምንመራ ትናንትም ስንመራ የኖርን ሰዎች ነን። የማታገያው ስልት የጠፋብን ሰዎች አይደለንም። ህዝብን ለመቀስቀስ የሚሆን ኢሹ ያጣን ሰዎችም አይደለንም። ህዝባችን በጣም ተጎድቷል። እስካሁኗ ሰዓት ድረስ እስከ ትናንትና አክሱም ድረስ ምን ዋጋ እየከፈለ እንደሆነ በሀገሩ ላይ በተወለደበት ቀይ ላይ እንዳይቀበር እንዳይሰግድ ሲጠራ እናያለን። ጠፍቶን አይደለም። የሀገር ሰላም ይቀርማል፣ መከባበር፣ መተሳሰብ፣ በሰላም ችግሮች ሊፈቱ ይገባቸዋል ብለን ስለምናምን ትዕግስትን፣ አብሮነትን፣ መከባበርን መርጠን አሁንም ህግ ይከበር ነው ጥያቄያችን በየትኛውም ጉዳዮች ላይ እንጂ ህመሙ ከሌላው ተጎዳው ብሎ ከሚያስበው አካል እንደውም ጎጂ ሆኖ ያየንባቸው ጊዜያቶች በጣም ሰፊ ናቸው። ግን የጎዳያ ወንጀለኛ ነው፣ ነፍስ ያጠፋው ወንጀለኛ ነው፣ አማኝ ነው አይደለም ምንለው። እኔ ክርስቲያን አይደለም ወንድሞችን የገደለው መስጊዶችን ያቃጠለው ያሳደደው ማህበረሰቦች ነፍሰ ገዳይ ነው። ነፍሰ ገዳይ በነፍሰ ገዳይነቱ ሊጠየቅ ለህግ ሊቀርብ ይገባል። ሰላም፣ ፍትህ ሊሰፍን ይገባል ብዬ አምናለሁ። ዜጎች በሀገራቸው ላይ ተከባብረው የሚኖሩበትን እምነቶቻቸው በማያዘው መልኩ ወደ ሌላ ነገር ልቂት ሊሄዱ የሚችሉበት የሚሰራው ስራ መቆም ስላለበት እዛ ላይ ግልጽ የሆነ አቋም ያስፈልጋል ብዬ አምናለሁ። ከዛ ውጭ የተሄዱት ሂደቶች ትክክል ስላልሆኑ ቪዲዮን እንዳያችሁት እንግዲህ እጅግ በጣም አስደማሚ መልስ ነው የሰጠው ይመስለኛል። የተለያዩ አጀንዳ የተሰጡ በተለይ ደግሞ በሃይማኖት ተኮር ላይ ሙስሊሞችን የተለያዩ ነገሮች በማድረግ እንግዲህ የተሰጠው ነገር አለ። በተለይ አክሱም ላይ የተፈጠረው ነገር አለ። ከዛ ተጨማሪ ደግሞ አርሲ ላይ ሙስሊሞች እየገደሉ ነው በሚል የተለያዩ ወለምታዎች የተሰሙ ነበርና እሱ ነገር ሙስሊሞቹ አጀንዳ አተን ሳይሆን ሰላም አማራጭን ፈልገን ነው ሲል ነበር ሙስሊም ኡስታዝ እንግዲህ ያስታውሰው ማለት ነው። ስለዚህ ሰላም ነው፣ ሁሉም ሰላም ዘብ እንቆማለን ማለት ነው። ወደ ቀጣይ ቪዲዮዎች እናልፋለን። እንግዲህ የመዲና ሀገር እንግዲህ ሁብ የረገጠው አንድ ሰው አለ። እስኪ ቪዲዮ እንመልከት። ለከሶ ቀጠሮ ፍቅር ነው የኔም ማጓዜ ረወዳ አልቀርም ኢንሻአላህ መዲና ወላሂ ቢላህ ሶስቴ ወላሂ እንዲያችን ካባ ሰው እንደነቀት ወላሂ العظيم አላህን ይዤ ወላሂ እንድች አርጌ ነው የሚይዛት። ማንም ከማንም ማያዝ በላይም በበር በሰርም በበር ዞሮ ማለት ነው መንካት ነው። እንድች አርጌ መያዝ አይቀርም ኢንሻአላህ። አሁንም ማይረዝም አሁን ነው ማኔ ከምሬ ነው። አንቺ አታስቂ ቪዲዮ ላይ ያችሁት እንግዲህ እጂ ሰውዬ እንግዲህ በምን ቢሆን ሄዳለሁ ብሏል። አንድ ሁላችንም ምን ያርገንና ይሄን እንግዲህ ሄዶ እዛ የናፈቀውን ሀገር እንዲዘይሩላችሁ ዱዓ ልታረጉለት ይገባል። ወደ ዛሬ ያዘጋጀሁላችሁ ቪዲዮ ነው ምስል ነበር። ሀሳብ ሲት ቆማሽላችሁ ኮሜንት ላይ አስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።